المهم يا شباب كتابه مفيد ነው مختصر ነው خلاصه ነው የሚያስቀምጠው خلاف تشتيت الاذهان የሚያረግ خلافيات አያመጣም ሙራጃዓ ማድረግ ወሲያ እንላለን ሰዓት አብጅቶ በአንድ አካባቢ የሚኖሩ ልጆች ካሉ ሁለት ሶስት እየሆናችሁ ካንዱ የሚርቀውን አንዱ ሊያስታውስ ስለሚችል عقد ሙዛከራና ሙራጃዓ ማድረግ ያስፈልጋል ብቻውን የሆነም ሰዓት አብጅቶ እንግዲህ معلش ሙዛከራ ሙራጃዓ ማድረግ ያስፈልጋል አቅራኝ የሚልህ ካገኘህም ደህና አድርገህ ከተረዳህ የተሳሳተ ማዕሉማ እንዳናስተላልፍ ለሰዎቻችን እኔ እዛ ሄጄ መቅራት አልችልም ማዳመጥም አልችልም ቢዚ ነኝ ግን አንተ ጋር ሰዓት አለኝ ትንሽ መድብልኝ ካለ ኢኽላስ አድርገህ ላንተም ብሏል ሸህየውን እኮ ነው ሲላቸው እነሱ ቅራአት አቅዱኛላቸው ይባላል ለርሶ የሚደቅልዎታል እንደዛ እኮ ነው ሚላ ማን ነው ስለ ዒልም ብዙ የሚናገር ሰው ይያል ማን ነው ስሙ ያጀባል ኢርቢሊ ነው ማን ነው የሚሉት ሰው بالانفاق منه ይጨምራል ይላል ዒልም بالانفاق منه ይጨምር وينقص ان به كفا شددت ዝም ካልክ ሙዛከራ ካላረከው ካላስተማርከው አንተ ሙራጃዓ ካላረከው ተረሳዋለህ እንደገና ሲነግሩ ስትቀራ እንደምናም ሁሉ ይልባል ያ የቀራው ደህና አድርገህ ያወቀው ስለዚህ ወሲያችን ያጀባል ዒልም ተቀርቶ ይሰራበታል ከዛም በኋላ ምንድነው ማስተላል እንደዛ እኮ ነው የደረሰው ሰዎች እየቀሩ ዝም ቢሉ ወደኛ አይደርስም ዝም አይባልም نسأل الله أن يعيننا وأن يرزقنا الإخلاص الله سبحانه وتعالى